እግዚአብሔር አዲስ ነገር በህይወትሽ ላይ የሚያደርግበት ጊዜ አሁን ደርሷል። ጥበቃሽ በቃ አሁን ነገሮች ወደ ፍጻሜ የሚወጡበት ጊዜ ነው። እግዚአብሔር ድልን ከፊት ለፊትሽ አውጥቻለሁ። አዳዲስ ነገሮች በህይወትሽ ላይ ይሆናሉ። ማንም ሊዘጋው የማይችል የእግዚአብሔር ደጅ በአንቺ ቤት ላይ ተከፍቷል። ምን ያለው ትልቅ የጸሎት መንፈስ ብዙዎችን ሊቀይግ ብዙዎችን ሊሸከም የሚችል። አንዳንድ ሰዎች በጸሎታቸው በጉልበታቸው ብዙ ሰው ይሸከማሉ። ለብዙዎች እንባ ያፈሰሰች ለብዙዎች የምትጮህ ሴት ናት። እግዚአብሔር ከእንደገና መንፈሴን ባንቺ ላይ ያረጋለሁ። አይድከምሽ፣ ውጤት አለው። ጩኸቶችሽ ውጤት አላቸው። አንቺ ያንቺ ጉዳይ ያለ አንቺ ለሰው ምጮሄ ነሽ። ያንቺን ትተሽ ስለ ሰው ምታለቅሽ ነሽ። እግዚአብሔር ግን ከዚህ ማይክሮ ሰከንድ ጀምሮ ያንቺን ጉዳይ